ብርሃን እባላለሁ። ወይኔ ባባ በሞት ምግቡ በእናትህ ምሳ ልጋብዝህ። ምን ነው ድምጽሽ? ምግቡ ተደፋ ብለሽ ነው እንዴ? አዎ። አይ አባባ ትዝ ስላለኝ ነው። አልገባኝም። በጣም ይቅርታ። አረ አንተ ምን አደረክ? ባባ ሞት እምቢ እንዳትለኝ ምሳ ልጋብዝህ። ወንድሜ እየደወለልኝ ነበር፣ መሄድ አለብኝ። ባይሆን ነገ ትጋብዥኛለሽ? እሺ። አብርሃም። ብርሃን እባላለሁ። በቃ እኔ ልሂድ፣ ነገ ትጋብዥኛለሽ? አመሰግናለሁ። ችግር የለም። ማን ነው? ወይኔ ባባ ሞት አያሳዝንም? ለእኔ ብሎ ተንከራቶ የሞተውን አባቴን ነው የመሰለኝ። እሺ በቃ የኔ ፍቅር። ብርሃን ወንድሜ እየሄድክ ነው እንዴ? አዎ አምሮብኛል በለው። አሁንማ በቃ የከተማውን ሴቶች ሊጨርሳቸው ነው ወንድሜ። ቀለድክ በቃ። ይሄንን ቀልደንም አቆይ፣ የሆነ መድረክ አዘጋጅቼ ለህዝቡ ታደርሳለህ። አንተ እኮ ነው የምትቀልደው ወንድሜ። ምን የሚሉት ነው ምሳ ለመጋበዝ 5 ሰዓት መሄድ? ማርፈድ እንደማልወድ ታውቃለህ። በል ሰላም ዋል። በልሽ ወንድሜ። አንተም በዚህ ቡና ነገር ጋብዛት። ቀስ እያልክ ሂድ ወንድሜ፣ ደግሞ እንዳታረፍድባት። ቆምንበት ቦታ ቆሜ አንቺን አስባለው። ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው። ዩዬ አንተን ካጣው ሞታለሁ። 1 አመት ነው የቀረን። እንደተመረቀን አገባሻለሁ። ሄሎ ወንድሜ። ሄሎ። አንተ በቃ ከሷ ጋር ስትሆን እኔን ረሳኸኛ? እየጠበቅኳት ነው። ምን ማለት ነው? እስካሁን አልመጣችም? አልመጣችም። ምናልባት የሆነ ችግር አጋጥሟት ሊሆን ይችላል። አንተ ያማል እንዴ? 5 ሰዓት እኮ ነው የወጣው። አሁን እኮ 10 ሰዓት ሆኗል። በቃ እሺ ተመለስ። ኡፍ ብርሃኔ 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 አንቺማ ለኔ ለኔ ብርሃን ብርሃኔ 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 ብርሃን ፍቅር አንዴ መጣው። እሺ እሺ ሄሎ ወንድሜ። ክላስ አልገባህም? አቋርጬ ወጣሁ። ታውቃለህ፣ ምንም መማር አልቻልኩም። ምናልባት ብርሃን ትላንት የቀረችው የሆነ ችግር አጋጥሟት ቢሆንስ? ያማል እንዴ? በቃ አቤት ስመጣ እንኖራለን። ማን ነው? አብርሽ። ብርሃን
ትላንት ምን ነው በሰላም ነው ብርሃን? ምን ነው ፈልገህ ነበር እንዴ አብርሽ? ረስተሽው ነው ማለት ነው? እኔማ እኮ የመጀመሪያ ቀን ምሳ ትጋብዥኛለሽ ስላልኩሽ ያው መጥቼ እየጠበኩሽ ነበር። ወይኔ በእናትህ ይቅርታ አብርሽ፣ የሆነ ጉዳይ እኮ ገጥሞኝ እዛ ረፍጄ ጨርሼ ነው። ማርፈድ ብዙ ያሳጣል፣ ግን ደግሞ ከመቅረት ይሻላል። እየጠበኩሽ ነበር። በጣም ይቅርታ አብርሽ። ብርሃን ታውቂያለሽ፣ ካዩሽ ጊዜ ጀምሮ ኧረ አብርሽ አትቀልድብኝ። እኔ እንደሱ አስበህ ግለጽልኝ። እሺ ይኸው በቃ ይኸው። ብርሃን ታውቂያለሽ፣ ገና የመጀመሪያ ቀን ስምሽ ውስጤን አሸነፉ። በዚህ ትንሽ ቀን ውስጥ የማስበው ስለ አንቺ ነው። ደግነትሽ ጭንቅላቴ ላይ ነግሷል። ግልጽነትሽ፣ ሰው አክባሪነትሽ ልቤ ላይ ታትሟል። ብርሃን አፍቅሬሻለሁ። አዎ አብርሽ ልክ ነህ። አሁን ሳታበዛ ሳትቀንስ ሄደህ ንገራት። በሊድ ቻው ንገራት። አንቺማ ለኔ ለኔ ብርሃኔ አንዴ ታች ሲጥለኝ አብርሽ ላይ ሆኖ የእናት ቤቴን ብርሃን ደግሞ እየፈለኩሽ ነበር። ምን ነው አብርሽ? በሰላም በሰላም የሆነ የምነግርሽ ነገር ነበር። እሺ አብርሽ፣ ግን አሁን አብሮኝ ሰው አለ ተዋወቃ። አይቼዋለሁ። ቆይ እሱ ጋር መለሳለሁ። አብርሽ በስተግራ ከኮን ያለው ለጨዋታው ብዬ ነው። አብርሃም እባላለሁ። የሮሰን አብርሽ፣ እሱንም እንደ ጓደኛ ማየት ትችላለሽ። በጣም ወዶ ፍቅረኛዬ ነው። አይኖች አያዩም ብርሃን የላቸው በልጅነቴ ድሮ አጥቻቸው። አብርሽ ፍቅሬን ገለጽክለት? እሺ መሰረት ተሰማ ለካ አይኔ ጋርዶኝ ፍቅረኛ እንዳላት ሳላስተውል ልቤ ለፍቅር ተመኛት። እንዴ ማለት ማነው ፍቅረኛው? የሮሰን እባላለሁ አለ። የሮሰን ብርሃን ላይ እየተጫወቱባት እኮ ነው። አልገባኝም። ስቴፋ እንዴ አንቺ ስማማ፣ ብርሃን እኮ የፍቅር ጥያቄን ተቀበለች። ምን? አንተ ያማል እንዴ? ፍቅረኛ እኮ አለ። ቆይ እቺን የመሰለች የመለኛ ልጅ ትለፍ ነው የምትለኝ? ቆይ ሻው ምን ልታረግ ነው? ሁለቱንም በተለያየ መንገድ አስኬዳቸዋል። ሳምሪን በፍቅር ብርሃንን በገንዘብ። እና ብርሃንን የቀረባት ለጥቅም ነው እያልከኝ ነው? የኔ ፍቅር ውጪ እየጠበቀችኝ ነው፣ መሄድ አለብኝ። ማናት? የአክስቴ ልጅ ናት። አብርሽ በቃ ተዘን፣ ደሞም እየመጣች ነው። በቃ እኔ ልሂድ። አብርሽ ምን ነበር ልትነግረኝ የነበረው? ይሄው አሁን ብቻዬን ነኝ። ንገረኝ። ምን መሰለሽ ብርሃን፣ አብርሽ እነግርሻለሁ ያልከኝን ንገረኛ። እሺ ብርሃን እነግርሻለሁ። ወይኔ እዙቤ እንዴት ነሽ? ይነሽ አብርሽ ተዋውቃት፣ ጓደኛዬ ናት። አብርሃም
ወይኔ ቀንጂት፣ ታዲያ ወዴት ልትሄጂ ነው? ወደ ካፌ ልሄድ ነው። እሺ አንዴ እዚህ ጋር ልሾ መጣውሽ። አብርሽ ግን ለምንድን ነው የማትነግረኝ? ዝም ብዬ እኮ ነው፣ ላስጨንቅሽ ብዬ ነው። ምንም የለም። ኡፍ አብርሽ ደግሞ በቃ እኔ ልመለስ። እሺ ብርሃን፣ ራስሽን ጠብቂ፣ ጊዜው ከፍቷል። በዙሪያሽ ያሉትን ሰዎች አስተውይ። እሺ አብርሽዬ፣ ባይ። እኔ ምንሽ ሱቤ ታውቃችሁ ነው? ለግቢው አዲስ ነው ብታይ፣ እዚሁ ነው ያወቅኩት። እንደዚህ አይነት ሰዎች በጣም ንጹህ ናቸው። ለምን አታግባብኝ? ልክ እንደ ጓደኛ። አቤት ወዴት ባክሽ? ሂጂ ወደዛ፣ ታውቂኛለሽ እኮ። ወይኔ ሱባዬ፣ ኤቲኤም ረሳሁት። መግቢያው ጋር ጠብቂኝ፣ መጣሁ። እሺ የኔዋ ብለኸኝ ነበረ፣ አሁን አልልቃለም ተሰበር። ቆይ ምን እሺ ነው ይሄ? ትወና መቼ ነው የሚያበቃው? እንዴት ነበር? ወይኑ አልመጣችም እስካሁን? መጥቻለሁ። ቀጣዩ ዕቅድ ምንድን ነው? አብርሽ እኔን ተቀመጥ። ብርሃን፣ ምን ነው ድምፅሽ ትክክል አይደለም። አብርሽ እኔ በጣም ከፍቶኛል። ለምን ብርሃን? ንገሪኝ። እንደ ጓደኛ ተነጋግረን እንፈቷለን። አብርሽ አምኜ ነበር። ለሱ ብዬ ያልከፈልኩት ዋጋ አብርሽ ቆይ ለኔ ይገባኛል። ህይወት እኮ እንደዚህ ነው። የደከምሽለት ሳይሆን የተሰጠሽ ነው ለአንቺ ልክ። ምናልባት ፈጣሪ ለሌላ ለተሻለው እንዲያዘጋጅሽ ይሆናል። አብርሽ እኔ በጣም ከፍቶኛል። በቃ እኔ ልሂድ። አይነ ስውር እንዳልሆንክ ስታውቅ ምን የሚፈጠር ይመስላል? ነገሮች በዚሁ ከቀጠሉ እኔ ራሴ ነው ነብራት። ታርጌታችን እሱ ሆኖ ሳለ እሷ ግን መጎዳት ያለባት አይመስለኝም። ከኑግ ዋሊ ሰሊጥ አይደለም የሚባለው። በቃ አንተ አዘኔታ የሚባል ነገር የለማ። ኧረ አብርሽ ፍታ። የወንድሜስ ደም ለኔም እኮ ቢሆን ወንድሜ ነው። ኧረ በእናትህ አብርሽ። ምን አባ ብርሃን አንድ የምነግርሽ እውነት አለ። አረ እንዴት ቻልክበት? ቆይ እንደዚህ ማስመሰሉ ምን አስፈለገ? አልገባኝም ብርሃን፣ ምንድነው የምትወሪ? አይቻለሁ እኮ አብርሽ ከሆነ ልጅ ጋር ተናንቀ። ልትዋሸኝ እንዳትሞክር። ተይ ብርሃን፣ ውስጤን አታጨልም። አዎ የዛን ቀን ከጓደኛዬ ጋር ነበርኩ።
ቀልድ ስለሚወድ ኮፍዬን አውልቆ በትሬ ነጠቀኝ። ምናልባት በትሬ እንዲመልስልኝ ሲላፋኝ ይዤው አይተሽ ሊሆን ይችላል። ወይኔ ጉዴ ምን ነው? አብርሼ በጣም ይቅርታ። እሺ ብርሃን ገባኝ። ክላስ ከሌለሽ አንድ ቦታ ልውሰድሽ? ክላስ እንኳን አለኝ አብርሼ፣ ግን መግባት አልፈልግም። እንሂድ። አንዴ ላዋራሽ። ከዚህ በኋላ አይንህን ማየት አልፈልግም። ቢያንስ እውነቱን እንዳስረዳሽ ፍቀጂልኝ። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። ና አብርሼ እንሂድ። ልትሰማኝ ራሱ ፍቃደኛ አይደለች። ቆይ አይነ ስውሩ ምን ሆነ? አትጠይቀኝ፣ እኔ አላውቅም። የሆነ ሰው ግን እየተጫወተብኝ ነው። አብርሼ በሰላም ነው መቃብር ቦታ ያመጣኸኝ? አንድ የምነግርሽ እውነት አለ። አብርሼ የምን እውነት ነው? ይህ የምታዩ በጣም ውድ ወንድሜ ነበር። በጣም ያሳዝናል አብርሼ። ታዲያ ለምን እዚህ መቃብር ቦታ መጣኸኝ? አው እሱ እኮ አለቃዬ ነው። እኔ ጋር ስትመጪ ቀለል እንዲልሽ እኮ ነው። ምን አይነት ቅርበት ነው? አማን አልነገርኩህም እንጂ እኔና እሱ ፍቅር ጀመረን። እንደ ፈጣሪ ፍቃድ ደግሞ ልንጋባ እንችላለን። ምን እያልሽኝ ነው ሀዊ? ቃላት አውጥቼ ፍቅሬን ባልገልጽልሽም ተግባሬን አይተሽ ስሜቴን መረዳት ነበረብሽ። እንዴ ይሄን እኔ በምን ላቅ እችላለሁ? እኔ አንተን ማሰብ እኮ በጓደኝነት ነው። ይሄን በፍጹም ካንተ አልጠብቅም። ሀዊ ካጣውሽ ግን ሞታ። በጣም ያፈቅራት ስለነበር እንዳሉ አደረገው። የሮሰን ድክመት አንቺ እንደሆንሽ ሰማ። ስለ አንቺ ስጠይቅ አባትሽ አይነ ስውር እንደነበሩ ተነገረኝ። ወደ እሱ ለመጠጋት ይህን መንገድ መረጥኩ። ቆይ አብርሼ አይነ ስውር አይደለህም እንዴ? ለምን ይሄን ያህል? ከዛም በላይ የሰፈር ጓደኛዬ ወንድሜ የምለው ራሱ አምኖ ተቀብሎ ደግፎኝ ነበር። በጣም ነው እሺ የምታሳፍረው። ስሚኝ ብርሃን፣ ቆይ ይሄን ሁሉ እውነት ለምን የነገርኩሽ ይመስልሻል? ቆይ ይሄ ሁሉ እውነት ለምን የነገርኩሽ ይመስልሻል? የእውነት ስላፈቀርኩሽ። ታውቃለህ ወንድሜ፣ ለበቀል የተነሳሁበትን መንገድ በፍቅር ተሸነፍኩ። አንተን ካጣሁ ወዲህ የነበረኝ የጨለማ ሕይወት ታውቃለህ፣ እንደ ስሟ ብርሃን ዘርታበት ሌላ አዲስ ሕይወት ለመኖር ጓጓ። ራስ ወዳዱ እንኳ አይደል ወንድሜ፣ ይቅር በለኝ።
አሁን የሷም ይቅርታ ያስፈልገኛል። ፍቅር እባክሽን ፊት አትንሽ። ቢያንስ እንዳስረዳሽ አንድ እድል ስጪ። ሁሉንም ነገር አረጋግጫለሁ፣ ግን ካልክ ካንተ አፍ ልስማው። የዛን ቀን ድንገት ሳላስበው ፊት ለፊት የቆመ መንገድ ዘጋችብኝ። ከዛን ምን እንደሆነ እንኳን ሳላቅ እንጂ ፍቅር አንቺ እንደምታስቢው አይደለም። የሆነ ሰው እየተጫወተብኝ ነው። ማን ነው ምንድነው ምናምን ብለህ ጥያቄ እንዳትጠይቀኝ። ግን በቃ ገብቶኛል እናንተን ለመለያየት እንደሆነ። እና ታርቀናል ማለት ነው? ካላንተ እኮ እንደማይሆንልኝ ውስጥክ ያውቀዋል። አፈቅርሻለሁ። ብርሃኔ 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 ብርሃን፣ ምን ፈልገህ መጣ? አውቄ አይደለም እዚህ ነገር ውስጥ የገባሁት። ቢያንስ ለውስጤ ሰላም ፊት አትንሽ። በተሳሳተ መንገድ መጥተህ ለምን ትክክለኛ ነገር ትጠብቃለህ? ምክንያቱም ከልቤ ስላፈቀርኩሽ። እንግዲህ ይሄ የህይወት መርህ ነው። አንተ በፈለግከው ሳይሆን እሷ በመረጠችልህ መንገድ ነው የምትሄደው። እሱስ ልክ ነሽ። ደግሞ ሰማሁ ኪሩስን ጋር ታረቃችሁ አይደል? እግዚአብሔር ይመስገን ብዙ የለፋውለትን ፍቅሬን መልሼ አግኝቼዋለሁ። አሁን እዚህ ጋር አብረን ቢሆን ደስ አይለው። ይቅርታ ሰላም። እየመጣ ነው። በቃ አሁን ተዘጋጁ። አዎ እየመጣ ነው። ፍቅረኛ የምትይውን ሰው ምን ያህል ታምኛለሽ? ድጋሚ ስለሱ ስታነሳ እንዳትሰማህ እሺ? ብርሃን እሺ በይኝ። አንድ ደቂቃ ብቻ ቸኔ ላስልሽ። አንዴ ብቻ እሺ በይኝ። ለቀቀኝ፣ የትም አልሄድም። እሺ በይኝ፣ ታተርፊበታለሽ። እዛ ከሌላ ሴት ጋር ምን አብራ አይቼዋለሁ ራሱ። የኔ ፍቅር አፈቅርሻለሁ። ይመስለኝ ነበረ ገና ያኔ ሳቅሽ ኔጋ ያለው ስሜት ላንቺም የሚሰማሽ ይመስለኝ ነበረ እስከ ዛሬ ድረስ ስንዋደድ ምኖር ቀናችን እስኪደርስ ምነው አሁን እውነት ብርሃን፣ ምን ነው ብርሃን፣ ችግር አለ እንዴ? ትላንት ነበር እኮ ቀለበት ያደረገልኝ። ብርሃን የሮስን ነው አይደለ? ቆይ ምን አጎደልኩበት? ይኸውልሽ ብርሃን፣ አንቺ ስለማታውቂ ነው እንጂ ለሱ ሁለተኛ አማራጭ ነሽ። ማለት ስማማ፣ ብርሃን እኮ የፍቅር ጥያቄን ተቀበለች። ምን? አንተ ያማል እንዴ? ፍቅረኛ እኮ አለ። አብርሺ ደከመኝ፣ ሁሉም ነገር አስጠላኝ። ያ የተረገመ የሮስን ሌላ ፍቅረኛ እንዳለው ደረሰችበት። ምንድነው የምትወሩ? ትናንትና እኮ ነው ቀለበት ያሰረላት። ሁሉንም ነገር አይተዋለች። እኔም እውነቱን ነግሬያታለሁ። አሁን አንተ ሂድላት። ቆየት ናት እላይ ነበረች። ብርሃን ታውቃለህ ሄሮስ፣ ከአባቴ ሞት በኋላ ያጣሁትን ተስፋ ወደ ህይወት መተ አዲስ ህይወት እንድኖር አድርገኸኝ ነበር። ባንተ በጣም ደስተኛ ነበርኩ። እዚህ ምድር ላይ የኔ የምለው ብቸኛ ሰው አንተ ብቻ ነበር። ከራሴ በላይ ምኜ ነበር። የኔ ትልቁ ህመም አንተን ማጣት ነበር። ለካ እኔ አንተ ብቻ እንጂ አንተ የኔ ብቻ አልነበርክ። ያለ ፍቅረኛ ላይ እኔ እንደደረብከኝ አወቅኩ። ታውቃለህ ሮሳ፣ በራስህ ጨለማ ህይወት ላይ ከተትክ።
ይሁን ምድር ሁሉ ይስፋ እንዳሻሁ። ያሮ ያፈቀረ ልብ መጥላት ይችላል። ግን እኔ አንተን እንዴት ብዬ ልጥላ? ህይወቴ እኮ ነበር። ተስፋ ሰጥተ እንድኖር አደረከኝ። ግን መልሰ ያንን ተስፋዬን ቀማኸኝ። ታዲያ ለምን ብዬ ልኖር? አላዳንኩሽም ኖሬ አልጠቀምኩሽም